ሰላም ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ፍቃዱ ነኝ። ዛሬ በዚህ ዩቲዩብ ቻናል ከዚህ ቀደም በተደጋጋሚ ሪቪው የሰራንበትን ሜትሮ ሪል ስቴት በድጋሚ ተገኝተን ሪቪው የምንሰራውና ያለበትን ፕሮግረስ የምናየው ይሆናል። እስከ ቪዲዮ ፍጻሜ ድረስ ሴት ቡልቡላ ላይ ማለት ነው 60,000 ስኩዌር ሜትር ላይ ያረፈ ሰፊ የመኖሪያ መንደርን እየገነባን እንደሆነ በተደጋጋሚ መረጃዎችን አድርሻችኋለሁ። ዛሬም ደግሞ እዚሁ በመገኘት ምናልባት ከጀርባዬ የምታዩቸው ግንባታ ላይ ያሉ ቪዲዮ የወሰድናቸው አፓርትመንቶች ናቸው። ዛሬ ላይ ደግሞ እንግዲህ በዚህ ደረጃ ጥንቅቅ ብለው አልቀው ለርክክብ ሬዲ የሆኑ ያለበት ሁኔታ ነው ያለው። በተጨማሪም እዚሁ አጠገቡ ላይ ደግሞ ሌሎች ግንባታ ላይ ያሉ ፕሮጀክቶች ነበሩ። እነሱም አሁን ላይ ጥሩ በሚባል የግንባታ ሂደት ላይ የሚገኙና እነሱም በቅርቡ እንግዲህ ወደ ዴሊቨሪ ስቴጅ ወይም ደግሞ ወደ መጠናቀቁ ደረጃ ላይ የሚደርሱ ይሆናል ማለት ነው። ከዚህ ኮምፓውንድ ላይ ግን እንግዲህ ሌሎች ተጨማሪ ተመሳሳይ ዲዛይን ያላቸው አፓርትመንቶች ሽያጭ ላይ መሆናቸውን በዚሁ አጋጣሚ መረጃውን ላደርሳችሁ ፈልጋለሁ። እዚህ ኮምፓውንድ ውስጥ እንግዲህ በተለያየ ደረጃ ላይ ያሉ አፓርትመንቶች ነው ያሉ። እንደምታውቁት ሙሉ ለሙሉ ጥንቅቅ ብለው ያለቁና ያስረከብናቸው አሉ። የተወሰኑ ደግሞ ግንባታ ላይ ሆነው ሽያጭ ላይ አክቲቭሊ ሽያጭ እየሸጥናቸው ያሉ አፓርትመንቶች አሉ። እንደ ኮምፓውንድ ደግሞ ሶስት አይነት ዩኒቶች የነበሩበት ሲሆን ላይክ ቪላዎች፣ ታውን ሃውሶች እና ላይክ ጂ+3 እና ጂ+4 የሆኑ አፓርትመንቶች ያሉበት መሆኑ ይታወቃል። እነዚህ ከጀርባ የምታዩቸው ቀለም ተቀብተው ለርክክብ ሬዲ የሆኑ ደግሞ ጂ+3 ምንላቸው አፓርትመንቶች ናቸው። እነዚህ አፓርትመንቶች እንግዲህ ምናልባት መጀመሪያ ሜንሽን እያደረኩላችሁ ነበረ ከ3 እና ከ4 ወር በፊት ገና ግንባታ ላይ የነበሩ የስትራክቸር ስራቸው እየተሰራ የነበረ ፓርቲሽናቸው ያልተሰሩ አይነት ፕሮጀክቶች ነበሩ። ዛሬ ላይ ግን በዚህ ደረጃ ጥንቅቅ ብለው ለዴሊቨሪ ሬዲ የሆኑ ያለበት ሁኔታ ነው ያለው። የቤቶቹ ስፋት፣ አቀማመጣቸው ምናምን ሁሉም እንደ ኮምፓውንድ ተመሳሳይ የሆነ ዲዛይን ስላላቸው ምን ይመስላል የሚለው ደግሞ ውስጥ ላይ ገብተን ሜትሮ ሪል ስቴት እንደ ኮምፓውንድ እዚህ ቦሌ ቡልቡላ እየገነባ ያለው ኮምፓውንድ ላይ ማለት ነው ኦልሞስት ወደ 60,000 ስኩዌር ሜትር ላይ ያረፈ ሰፊ መንደር ነው እየገነባ ያለው። እዚህ መንደር ላይ ደግሞ ቅድም እንዳልኳችሁ የተረከቡ ቤቶች አሉ። አንደር ኮንስትራክሽን ሆነው ደግሞ ለመረከብ እየተሰሩ ያሉ አሉ። ሬዲ ሆነው ደግሞ ለማስረከብ ቀናትን እየቆጠርንባቸው ያሉ አፓርትመንቶች ደግሞ አሉን ማለት ነው። እንግዲህ ከነዚህ መካከል ዛሬ ላይ የምናየው ሙሉ ለሙሉ ኦልሞስት ጥንቅቅ ብሎ አልቋል። ለማስረከብ ቀናትን እየቆጠርንበት ያለው አፓርትመንት ነው። ነገር ግን ይሄኛው ሽያጩ ሙሉ ለሙሉ ተሽጦ ያለቀ ነው የሚሆነው። እየሸጥናቸው ያሉ አፓርትመንቶች ግንባታ ላይ ያሉት ናቸው። በአንድ ዓመት ጊዜ ውስጥ ዴሊቨሪ የምናደርጋቸው ማለት ነው። ነገር ግን የቤት ዲዛይን አቀማመጣቸው ተመሳሳይ ስለሆነ ባለ 2 እና ባለ 3 መኝታ ቤት ታይፕ ነው ላይክ እዚህ ኮምፓውንድ ውስጥ ያሉን አፓርትመንቶችና ምን ይመስላሉ ውስጣዊ ገጽታቸው የሚለውን ላሳያቸው። ኮንስትራክሽኑና ደግሞ አሁን ላይ ሽያጭ ላይ ያሉት አፓርትመንቶች ያሉበት ደረጃስ ምን ይመስላል የሚለውን ከዚህ ቀጥሎ ደግሞ የማሳያቸው ይሆናል። አሁን ለጊዜው የባለ 2 መኝታ ቤቱን ዲዛይን ላሳያችሁ። እንግዲህ ከዚህ ጀምሮ የምናየው የባለ 2 መኝታ ቤቱን ነው። ላይክ ባለ 2 መኝታ ቤቶችን የምናገኛቸው ግራውንድ ፍሎር ላይ ነው፣ ላይክ የህንፃው የመሬት ወለል ላይ ማለት ነው። ስለዚህ ይሄኛው 110 ካሬ ሜትር ወይንም በ107 ካሬ ሜትር አማራጭ እናገኘዋለን። ሜን ጌታችን ከዚህ ነው የሚሆነው። ከዚህ ጋር ወደ ህንፃው የምንገባበት ኮሪደር ነው ያለው ከጀርባዬ። ስለዚህ እንደገባን እዚህ ጋር የምናገኘው ሰፊ ሳሎን ነው። በጣም የሚያምር ሳሎን ነው። እንደፈለግን ፈርኒሽ ልናደርገው እንችላለን። ሶፋችን እንደዚህ የምናስቀምጥበት የቲቪ ኤሪያዎች አሉ። እዚህ ጋር ፍሬንች ዶሮ አለ፣ በረንዳ ነገር ይኖረዋል። እዛ ጋር ድሬኔጅ እየሰሩ ስለሆነ ነው። እችኛዋ ላይቲንግ ሲስተም ተከትሎ ደግሞ እዚህ ጋር የዳይኒንግ ቴብላችን የሚቀመጥበት ኤሪያ ነው የሚሆነው ማለት ነው። ስለዚህ ሳሎናችን በዚህ ልክ ሰፊ ስፔስ ነው ያለው። ወደዚህኛው ፓርት ስንመጣ ደግሞ እዚህ ጋር የምናገኛቸው ሌሎች ክፍሎች ነው። እንግዲህ እንዳልኳችሁ የባለ 2 መኝታ ቤት የመጀመሪያ የምናገኘው ኪችኑ ነው። ኪችኑ ይህን ይመስላል። ክሎዝድ ኪችን ነው። በጣም ሰፊ ስፔስ ነው ያለው። እዚህ ጋር ካቢኔት የሚደረደርበት ኤሪያ ነው። የራሱን የቻለ የናቹራል ቬንቲሌሽን የሚያገኝ ስፔስ አለው። ላይ ክፍት ነው ማለት ነው። ስለዚህ ኪችናችን ስፔሱ ይህን ይመስላል። በጣም የሚያምር ሰፊ ስፋት ነው ያለው። ደን ከኪችናችን አልፈን ወደ ስንመጣ ደግሞ የጋራ ባዝሩም ነው። የኮመን ባዝሩም የምንለው የእንግዳም ገስቶችን ቢኖሩብን የሚጠቀሙበት ባዝሩም ነው። ፉል ባዝ ነው። ይህም ራሱን የቻለ የተፈጥሮ ቬንቲሌሽን አለው እዚህ ጋር ያገኛል። ከዛ ውጭ ሌሎች ኢንስቶል የሚደረጉ የቶይሌት እቃዎች ገና አልገጠምናቸውም፣ ግን የሚገጠሙ ነው የሚሆነው ማለት ነው። ወደዚህኛው ስናልፍ ደግሞ እንግዲህ ሁለቱን መኝታ ቤቶች እናገኛለን። እዚህ ጋር ማስተር ቤድሩም እናገኛለን። ወደዚህኛው ሳይድ ደግሞ ሁለተኛዋን መኝታ ቤት እናገኛለን ማለት ነው። ሌት ሳይ እዚህ ጋር ሲንገባ ሁለተኛዋ መኝታ ቤት ነው ያለችው። መኝታ ቤቷ ይህን ትመስላለች። እዛ ጋር የቁም ሳጥን ቦታ አለው እዚህ ጋር። ስለዚህ እቺ ሁለተኛው መኝታ ቤት እንዳለፍን ደግሞ እዚህ ጋር ፊት ለፊታችን የምናገኘው ማስተር ቤድሩማችን ነው። ማስተር ቤድሩማችን በጣም ሰፊ የሚያምር ስፋት ያለው ቤድሩም ነው። ዘን እዚህ ጋር ደግሞ የቁም ሳጥን ስፔስ አለው ማለት ነው። የቁም ሳጥን ቦታ ነው። እዛ ጋር በረንዳና ማስተር ባዝሩም እናገኛለን ማለት ነው።
እዚህ ጋር ማስተር ባዝሩም አለ። እንግዲህ የማስተር ቤታችን ማስተር ባዝ ፉል ባዝ ነው የሚሆነው። እዚህ ጋር ደግሞ በረንዳ ነገር ይኖረዋል ማለት ነው። ስለዚህ ይህንን ይመስላል ባለ ሁለት መኝታው በ107 ካሬ እና በ110 ካሬ አማራጭ የምናገኘው አፓርትመንት ማለት ነው። ስለዚህ ይህንኛው የባለ ሁለት መኝታው ይሆናል ማለት ነው። በነገራችን ላይ ቤቶቹ ለሽያጭ የቀረቡት በሴሚ ፊኒሽ እና በፉል ፊኒሽ አማራጭም ነው። ስለዚህ ሁለቱንም ኦፕሽን የምታገኙበት ይሆናል። ይሄ የፉል ፊኒሽ አማራጭ አፓርትመንት ነው ማለት ነው። እንግዲህ ባለ ሁለት መኝታውን በዚህ ሌቭል ካየን እንግዲህ ወደ ባለ ሶስት መኝታ ቤቶች ስንሄድ ደግሞ እንግዲህ ግራውንድ ላይ የምናገኘው ቅድም እንዳልኳችሁ ባለ ሁለት መኝታ ቤቶችን ብቻ ነው። ደን ስቴሮችን እየወጣን በሄድን ቁጥር ግን ባለ ሶስት መኝታ ቤቶችን ቲፒካል ሆኖ እናገኛቸዋለን ማለት ነው። በነገራችን ላይ በፍሎር አንድ ቤት ነው። ስለዚህ ግራውንድ ላይ አንድ ባለ ሁለት መኝታ ቤት አገኘን፣ ወደ ላይ ስንወጣ ደግሞ ባለ ሶስት መኝታ ቤቶችን ያገኘን እንሄዳለን ማለት ነው። ባለ ሶስት መኝታው እንግዲህ እንዳልኳችሁ በፍሎር አንድ ቤት ናቸው ሁሉም ላይ ከግራውንድ ጀምሮ። ስለዚህ እዚህ ፍሎር ላይ ስንመጣ አንድ ቤት ብቻ የምናገኘው ባለ ሶስት መኝታ ቤት በ130 ካሬ እና በ133 ካሬ ሜትር አማራጭ ማለት ነው። ሜን ጌታችን እዚህ ጋር ይሆናል። ልክ እንደገባን ደግሞ እዚህ ጋር የምናገኘው እንግዲህ ለላውንደሪ ስፔስ እና ለWC የእጅ መታጠቢያ አገልግሎት የሚሆን ስፔስ ነው ያለው እዚህ ጋር። ደን እዚህ ጋር ኪችናችን ይኖራል። ሰፊ ኪችን፣ ራሱን የቻለ የተፈጥሮ ብርሃን ያለው ኪችን እዚህ ጋር ኪችናችን። ወደዚህኛው ስናልፍ ደግሞ ሳሎናችን ይኖራል ማለት ነው። የሚያምር በጣም ሰፊ ሳሎን እንደፈለግን ፈርሽ ልናደርገው የምንችል ተመሳሳይ ቅድም ባለ ሁለት መኝታ ብዬ ካሳዩዋችሁ ጋር ተመሳሳይ የሆነ ዲዛይን ያላቸው እዚህ ጋር የዳይኒንግ ስፔሱ አለ፣ እዚህ ጋር ደግሞ ሊቪንግ ኤሪያው አለ ማለት ነው። ፕላስ ፍሬንች ዶር እና በረንዳ አለው እዚህ ጋር ወደዚህ ዘወር ስንል። ስለዚህ ይህን የመሰለ ሰፊ በረንዳ እናገኝለታለን ማለት ነው እዚሁ ባለ ሶስት መኝታው ላይ። ስለዚህ በረንዳ አለው። ከዚህ ስናልፍ ደግሞ እንግዲህ ሳሎናችን አይተናል። ወደዚህ ስንመጣ እዚህ ጋር የምናገኘው ሶስቱን መኝታ ቤቶችና ኮመን ባዝሩሙን ይሆናል ማለት ነው። እዚህ ጋር የመጀመሪያውን አንደኛው መኝታ ቤት እናገኛለን። በጣም የሚያምር ስፋት ያለው እዛ ጋር የቁም ሳጥን ስፔስ አለው። እዚህ ጋር በቂ የሆነ የተፈጥሮ ብርሃን እንዲያገኝ መስኮት አለው። ስለዚህ ይሄ አንደኛው መኝታ ቤት ይሆናል። እዚህ ጋር ኮመን ባዝሩሙ ነው። እዚህ ጋር ኮመን ባዝሩም ነው። በዚህ ልክ ላይክ የዋተር ፕሩፍ ቴስት እየተደረገ ነው። እንደምታዩት ዋተር ፕሩፊንግ ቴስት እየተሰራ ነው። እዚህ ጋር ስንመጣ ደግሞ ሁለቱን መኝታ ቤቶች ማስተር ቤድሩሙን እና ሁለተኛውን መኝታ ቤት አንደኛውን እዛ ጋር ስላየን ሁለተኛውን መኝታ ቤት እዚህ ጋር እናገኛለን። እችኛዋ ሁለተኛው መኝታ ቤት እንደምታዩት በዚህ ሌቭል በጣም ስኩዌር ሳይዝ ነው። እንደፈለግን መኝታችን ማስቀመጥ እንችላለን። ፕላስ ቁም ሳጥናችን እዛ ጋር አለው። ይህም ቅድም እንዳልኳችሁ ደግሞ በቂ የሆነ የተፈጥሮ ብርሃን ያገኛል እዚህ ጋር። ስለዚህ የተፈጥሮ ብርሃን ችግር የለባቸውም ቤቶቹ ማለት ነው። በዲዛይን ደረጃ ጥሩ ተደርገው የተሰሩ ናቸው። ወደዚህኛው ፓርት ስንመጣ ደግሞ እንግዲህ የምናገኘው ማስተር ቤድሩማችን ይሆናል። ማስተር ቤድሩማችን በዚህ ልክ በጣም ሰፊ የሆነ ስፔስ ነው ያለው። እዚህ ጋር የቁም ሳጥን ቦታ አለው። ደን መኝታችንን የምናሳርፍበት ስፔስ እዚህ ጋር ነው። የትራስጌ ላይቶቹ እዚህ ጋር ምልክት ስለሚያሳዩን ደን ወደዚህ ስንመጣ ደግሞ የምናገኘው እንግዲህ ማስተር ባዙንና በረንዳውን ይሆናል ማለት ነው። ስለዚህ ማስተር ባዛችን ይህን ይመስላል። ፉል ባዝ ነው። ፉል ሴራሚክ ተሰርቷል እንደምታዩት። ፕላስ የዋተር ፕሩፍ ቴስት የተደረገ ነው ወለሉ። እዚህ ጋር ደግሞ በረንዳው አለ ማለት ነው ፊት ለፊቴ። ችም ቆንጆ የሆነች በረንዳ ነች። አንድ ቴብል ምናምን መያዝ ትችላለች። ይህንን ይመስላል ማለት ነው። እንግዲህ ባለ ሶስት መኝታው ላይ ስንመጣ ምንድነው ሶስት መኝታ ቤቶች አሉ። በሳሎናችንና በማስተር ቤድሩማችን በረንዳ እናገኛለን። ክሎዝድ ኪችን ደን ሁለት ባዝሩሞች ማስተር ባዙ አንድ ራሱን የቻለ ባዝ አለው። አንድ ደግሞ ኮመን ባዝሩም የምናገኝበት ይሆናል ማለት ነው። እንግዲህ የቤቶቻችን ዲዛይን ይህንን ነው የሚመስሉት። ሁሉም ቤቶቻችን ተመሳሳይ የሆነ ዲዛይን ያላቸው እነዚህም ቤቶች ነው። በፉል ፊኒሽድ ከሆነ በዚሁ ሌብል የቀሩትን ስራዎች ያው እኛ ገና የምንሰራቸው ስራዎች አሉ። ሌትሳይ ሜን ጌት፣ የውስጥ በሮች፣ እነዚህ የቀሩ ስራዎችን እየሰራን ያለ ነው። እነዚህ ሁሉ አልቀው እቃችሁን ብቻ ይዛችሁ በምትገቡበት ሌብል የምናስረክባችሁ ሆነ። በሴሚ ፊኒሽ ደግሞ ገዝታችሁ ፊኒሽንጉን በራሳችሁ ቴስት፣ በራሳችሁ ማቴሪያል፣ በራሳችሁ ፍላጎት መስራት የምትችሉባቸው ደግሞ በሴሚ ፊኒሽ አማራጭ ለሽያጭ የቀረቡ ቤቶች አሉ ማለት ነው። ስለዚህ ዋጋቸውን፣ አከፋፈላቸውን እና አሁን ላይ ሽያጭ ላይ ያሉት አፓርትመንቶች የትኞቹ ናቸው የሚለውን ደግሞ ታች ወርደን ሌሎች ብሎኮች ላይ የማሳያቸው ይሆናል። ይሄኛውን ሙሉ ለሙሉ ሽጠን ጨርሰ ነው ለማስረከብ ሬዲ እያደረግን ያለ ነው ብሎክስ። እነኚህ ደግሞ ግንባታ ላይ ያሉና አሁን ላይ ሽያጭ ላይ አክቲቭሊ እየተሸጡ ያሉ አፓርትመንቶች ናቸው። ከጀርባ የምታያቸው ኦልሞስት የልስን ስራና የጣሪያ ስራ እየተሰራላቸው ያሉ ናቸው። ከዚህ ከፊት ለፊት ደግሞ ከጎኔና እዚኛው ሳይድ ደግሞ ስትራክቸር ስራ እየተሰራላቸው ያሉ አሉ። በዚህኛው ሳይድ ያሉት ጂፕላስ 3 የሆኑ ህንፃዎች ናቸው። እዚህ ጋር ደግሞ ጂፕላስ 4 የሆኑ ህንፃዎችን ነው የምናገኘው። ስለዚህ እነዚህን ነው አሁን ላይ ሽያጭ ላይ ያቀረብ ነው ማለት ነው። እነዚህ አፓርትመንቶች ቅድም እንዳልኳችሁ ደግሞ ባለ 2 እና ባለ 3 አማራጮች ነው ያላቸው። ተመሳሳይ የሆነ ዲዛይን ነው ያላቸው። ላይክ ባለ 2 መኝታ ቤቶችን ላይክ እነዚህ ብሎኮች ላይ በ107 ካሬ ሜትር ታገኛላችሁ። ባለ 2 መኝታ ቤቶች ደግሞ እነዚህኞቹ ብሎኮች ላይ በ110 ካሬ ሜትር አማራጭ ታገኛላችሁ ማለት ነው።
ስለዚህ እነዚህ ሁሉም ፕሮጀክቶች ማለት ነው በአንድ አመት ጊዜ ዴሊቨር የሚደረጉ ናቸው። ከስር ነው አክቹአሊ እያስረከብን የመጣ ነው። ስለዚህ ያኛውም እንደማሳያ ይሆነናል ብዬ አስባለሁ። እነኚህ ደግሞ አሁን በቅርብ ጊዜ ስትራክቸራቸው አልቆ አጫጭርም ስለሆኑ የፓርቲሽን ስራቸው የፊኒሺንግ ስራቸው ጎን ለጎን ተሰርቶ በአጭር ጊዜ ዴሊቨሪ የሚደረጉ ይሆናል ማለት ነው። እንግዲህ ከዚህ ሳይት ላይ በሁለት አይነት አማራጭ በሴሚ ፊኒሽ እና በፉል ፊኒሽ በባለ ሁለት እና በባለ 3 መኝታ ቤት ታይፕ ቤቶችን የምናገኝ ይሆናል ማለት ነው። ዋጋቸውና ደግሞ አከፋፈላቸውስ ምን ይመስላል የሚለውን ነገር ስናይ እንዳልኳችሁ በአንድ አመት ጊዜ ዴሊቨሪ የሚደረጉ ፕሮጀክቶች ስለሆኑ ሙሉ ክፍያውን ከፍሎ ማጠናቀቅ የሚጠበቅባችሁ በአንድ አመት ጊዜ ውስጥ ይሆናል። ያ ማለት ከ30% ቅድመ ክፍያ ጀምሮ 20% ከ3 ወር በኋላ 20% ከ6 ወር በኋላ 20% ከ9 ወር በኋላ ይሆናል 10% 12ኛው ወር ላይ ሆኖ በአንድ አመት ጊዜ ከፍላችሁ የምታጠናቅቁበት ፔመንት ስኬጁል ነው ያለን። ከዚህ በተጨማሪ ደግሞ እንግዲህ የዋጋ ሁኔታቸውን ስናይ ባለ ሁለት መኝታ ቤቶችን ለተሰይ 107 እና 110 ካሬ አማራጭ ነው የምናገኛቸው። በሴሚ ፊኒሽ እና በፉል ፊኒሽ አማራጭ እናገኛቸዋለን። ያ ማለት አጠቃላይ ዋጋቸው ከ13 ሚሊዮን 100 ሺህ ብር ጀምሮ ዋጋ ያላቸውን ቤቶች እናገኛለን ማለት ነው። ባለ ሁለት መኝታ ቤት ያ ማለት ከ3 ሚሊዮን 900 ሺህ ብር ቅድመ ክፍያ ጀምሮ 30%ቱ 3 ሚሊዮን 900 ሺህ ብር አካባቢ ይሆናል። ከሱ ቅድመ ክፍያ ጀምሮ ቤቶችን ማግኘት እንችላለን። እስከ 4.5 ድረስ ላይክ ፉል ፊኒሾችን ደግሞ እስከ 4.5 ባለው ሌቭል የምናገኛቸው ይሆናል ማለት ነው። ባለ 3 መኝታ ቤቶች ስናይ ደግሞ እንግዲህ 130 ካሬ እና 133 ካሬ ሜትር ናቸው። እነሱንም በሴሚ ፊኒሽ እና በፉል ፊኒሽ አማራጭ እናገኛቸዋለን። ያ ማለት በሴሚ ፊኒሽ ሌትሳይ ባለ 3 መኝታ ቤት አጠቃላይ ዋጋው ከ15 ሚሊዮን 600 ሺህ ብር ጀምሮ እናገኘዋለን። በፉል ፊኒሽ ደግሞ ባለ 3 መኝታ ቤት አጠቃላይ ዋጋው 17 ሚሊዮን 700 ሺህ ብር ድረስ የሚደርስ ይሆናል ማለት ነው። እነዚህን እንግዲህ በ30% ቅድመ ክፍያ ያ ማለት 4 ሚሊዮን 600 ሺህ ብር ቅድመ ክፍያ ጀምሮ እነዚህን ቤቶችም መግዛት ትችላላችሁ ማለት ነው። ቀሪውን እንዳልኳችሁ በአንድ አመት ጊዜ ከፍላችሁ በምታጠናቅቁበት ሁኔታ። ትልቁ ነገር ደግሞ ሳይት ላይ ኦልሞስት 70% የሚሆነው ተረክቧል፣ ዴሊቨር አድርገነዋል። ፕላስ አሁን ላይ ግንባታ ላይ ያሉትም ከስር እያስረከብን ነው እየመጣን ያለ ነውና የዴሊቨሪ ችግር አይኖርበትም። ኮምፓውንድ ነው፣ ለውራይዝ የሆኑ አፓርትመንቶች ናቸው የሚገኙበት ሎኬሽን ኮምፓውንድ እንደመሆኑ መጠን ደግሞ በጣም ፕራይም የሚባል ቆንጆ ሎኬሽን ነው። ለኢንቨስትመንት ብንለው እንኑርበትም እንኳን ብንል በጣም ሊያዋጣን የሚችል በጣም ቆንጆ የመኖሪያ መንደር ነው የሚሆነው። ሙሉ መሰረተ ልማቶች የተሟሉለት ኮምፓውንድ ስለሚሆን ማለት ነው። እንግዲህ ሎኬሽኑን ሜንሽን አድርጌው ነበር። ቡልቡላ የሚባለው አካባቢ ነው። ታውቁታላችሁ አካባቢውን። ለማታውቁት ደግሞ እንግዲህ ቦሌ ቡልቡላ ማለት ከቦሌ አየር መንገድ ጀርባ ወይንም ደግሞ ጎኑ ሳይድ ላይ የሚገኝ ነው። ልክ የአየር መንገዱን አጥር እንደጨረስን የምናገኘው አካባቢ ነው ቦሌ ቡልቡላ። በጣም ቆንጆ የሚባል የመኖሪያ መንደር ነው። በጣም ብዙ ሰዎች ለመኖር የሚመርጡት አካባቢ ነው። ለቦሌ ምናልባት በ5 እና በ10 ደቂቃ ድራይቭ ነው ቦሌ መድረስ የምንችለው። በጣም ቆንጆ እና ቅርብ ሎኬሽን ነው ማለት ነው። ደን አካባቢውም ለመኖር ምቹ የሚሆኑ ነገሮች ላይ የትምህርት ተቋማት፣ የሃይማኖት ተቋማት፣ የጤና ተቋማት፣ ገቨርንመንታልና ነን ገቨርንመንታል የሆኑ ኦፊሶች ምናምን ያሉበት አካባቢ ነውና እንኑርበትም ብንል እንኳን እነዚህን መሰረተ ልማቶች በቅርብ ርቀት የምናገኝበት አካባቢ ነው ማለት ነው። ስለዚህ ከዚህ አንጻር አካባቢውም ፕላስ ደግሞ መንደሩም እንደ መንደር ተመራጭ የሚያደርገውና ቆንጆ ፕሮዳክት ቆንጆ ፕሮፐርቲ ነው ማለት ነው። ይህ ፕሮፐርቲ እንግዲህ እንደነገርኳችሁ ቤቶቹ የውስጥ ዲዛይናቸው ምን እንደሚመስል አሳይቻችኋለሁ። ፕላስ ሽያጭ ላይ ያሉት በምን አይነት የግንባታ ደረጃ ላይ እንዳሉ ነው፣ በምን ያክል ጊዜ እንደሚረከቡም እንዲሁ ነግሬያችኋለሁ። እንግዲህ የቀሩን ቤቶችም ውስን ናቸው፣ በዚህ ዋጋ እየሸጥናቸው ያሉ ማለት ነው። እነዚህ ቤቶች እንግዲህ ሳያመልጧችሁ ባላችሁበት ናቸው መረጃዎችን ማግኘት የሚችሉበት ሁኔታ አለ። ቪዲዮ ስር ባስቀመጥንላችሁ ስልክ ቁጥር ዳይሬክት ኮልን በመደወል ቴሌግራም፣ ዋትስአፕን ኮንታክት በማድረግ መረጃውን ማግኘት ትችላላችሁ። እንግዲህ እነዚህ ቤቶች ሳያመልጧችሁ የዚሁ ኮምፓውንድ አካል እንድትሆኑ ጋብዘናችኋል። ለነበረን ጊዜ ከልብ እናመሰግናለን። መልካም ቆይታ